ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? በዛሬ ቱቶሪያል የምናየው ቤዚክ ቴክስት ኤዲተር ሶፍትዌር የሆነውን የኖትፓድ እና ወርድ ፓድን ነው ማለት ነው። እንግዲህ ሁለቱም ኖትፓድ እና ወርድ ፓድ ከማይክሮሶፍት ዊንዶውስ ኦፕሬቲንግ ሲስተም ጋር አንድ ላይ ተጭነው የሚመጡ አፕሊኬሽኖች ናቸው። ወይም ኢንቴግሬትድ የሆኑ ከኦፕሬቲንግ ሲስተሙ ጋር ኢንቴግሬትድ የሆኑ ሶፍትዌሮች ናቸው ማለት ነው። እሺ በቀጣይ የምናየው ምንድነው እንዴት አድርገን ኖትፓድ እንከፍታለን። የመጀመሪያው ምንድነው እዚህ ጋር ራይት ክሊክ ታደርጋላችሁ። ዘን እዚህ ጋር ምን ትላለች ቴክስት ዶክመንት የሚለውን ክሊክ ታደርጋላችሁ። ክሊክ ታደርጉ ይሄ ይመጣል። ይህን ደብል ክሊክ አድርጋችሁ ስትከፍቱት እዚህ ጋር ምን ማድረግ እንችላለን? ቴክስት ኤዲት ማድረግ እንችላለን ማለት ነው። ሁለተኛው ሜተድ ደግሞ እዚህ ሰርች ቦክስ ላይ ኖትፓድ ለመጻፍ እንችላለን። ኖትፓድ ብለን መጻፍ እንችላለን። ኖትፓድ ብለን ከጻፍን በኋላ ክሊክ ማድረግ ነው የሚጠበቅብን። አንዴ ክሊክ ስናደርግ ይከፈታል ማለት ነው። አሁን እዚህ ጋር አንድ ጽሑፍ እንጻፍ። ዘ ኪዊክ ብራውን ፎክስ ጃምፕስ ኦቨር ዚ ሌዚ ዶግ ብዬ ጻፍኩ። ይሄ ቴክስት 26 ነው ካራክተር የያዘ ነው ከኤ እስከ ዜድ ድረስ ማለት ነው። ይሄንን ቴክስት ጻፍኩኝ። ያው ወርድ ፓድ ምንድነው ብያችኋለሁ? ቴክስት ኤዲተር ነው ብያችኋለሁ። ስለዚህ ሰሌክት ማድረግ ሲባል ምን ማለት ነው? በሌፍት ክሊክ ጫን ትሉና ከግራ ወደ ቀኝ ወይም ከቀኝ ወደ ግራ ሰሌክት ማድረግ ትችላላችሁ። ወይም ፖይንተራችሁን እዚህ ከጠጋ አድርጋችሁ አንዴ ክሊክ ስታደርጉ ሰሌክት ያደርግላችኋል ማለት ነው። እዚህ ጋር የመጀመሪያው ፋይል የሚል አለ። እነዚህ ሜኑ ባሮች ናቸው። ከላይ ያለው ይሄ ታይትል ባሩ ነው። እዚህ ጋር ፋይል ላይ መጣን። እዚህ ጋር የምታያቸው ኒው ታብ፣ ኦፕን፣ ሴቭ አስ፣ ሴቭ ኦል የሚል አለ። አሁን ይህን ሴቭ ማድረግ ከፈለግን ዴስክቶፕ ላይ ማስቀመጥ እንችላለን። ለምሳሌ ሴቭ አስ ልበለው፣ ቴክስት ብዬ ፋይል ኔም ልስጠው። ቴክስት ፋይል ኔም ሰጥቼ እዚህ ጋር ፋይል ኔም መስጠት ይኖርብናል። ከዛ ዴስክቶፕ ላይ እናደርግና ዴስክቶፕ የሚለውን እንመርጣለን። ከዛ ሴቭ እንለዋለን ማለት ነው። እዚህ ጋር ፕሪቪየስ የሰራችሁት ካለ ለምሳሌ እዚህ ጋር መጥቼ ኦፕን ማለት እችላለሁ። ኦፕን ስል ምንድነው የሚጠቅመኝ? እዚህ ጋር እንደምታየው ቴክስት የሚል አለ። ይሄንን አሁን የሰራሁት ቴክስት ነው። እንደ አዲስ ከፍቼ መስራት ከፈለኩ ኦፕን ማድረግ እችላለሁ ማለት ነው። ደን እዚህ ጋር ያሉትን ታቦች እያንዳንዱ ቼክ ማድረግ ትችላላችሁ። እዚህ ጋር ክሎዝ ታብ የሚል አለ። ክሎዝ ለማድረግ ነው። ፕሪንት ደግሞ ፕሪንት አውት ማድረግ ከፈለጋችሁ ቴክስቱን ፕሪንት ማድረግ ከፈለጋችሁ፣ አዲስ ታብ መክፈት ከፈለጋችሁ ኒው ዊንዶውስ ታብ ብላችሁ መክፈት ትችላላችሁ። ኦር ኒው ታብ የሚለውን መጠቀም ትችላላችሁ። ኤዲት ላይ ስትመጡ አንዶ ሪዶ፣ አንዶ ከት፣ ኮፒ፣ ፔስት፣ ዲሊት የሚለዋል። እነዚህ ኦቨር ስታደርጉ እያንዳንዱ ኢንፎርሜሽን ነግራችኋል። እዚህ ጋር ደግሞ ምኖች አሉ? ሾርት ከቶች አሉ። እዚህ ጋር ኮንትሮል ዜድ አንዶ፣ ኮንትሮል ኤክስ ከት፣ ኮፒ አብዛኛው ወደፊትም ታያቸዋላችሁ ስትማሩ ማይክሮሶፍት ፓኬጅን ስንጀምር ማለት ነው እንጠቀምባቸዋለን። እነሱ ሾርትከቶች ከአሁኑ ብትይዟቸው ይጠቅማቸዋል ማለት ነው። እዚህ ጋር ያለውን ሰሌክት ላድርገውና እዚህ ጋር መጥቼ ኤዲት ላይ እመጣለሁ። ኮፒ ለውና እዚህ መጨረሻ ላይ ክሊክ አደርጋለሁ። ከዛ ኢንተር ካልኩ በኋላ ይሄንን ኮፒ ያደረኩትን ማድረግ እችላለሁ። ዱፕሊኬት ለማድረግ ነው፣ ያው ለማባዛት ነው የምንጠቀምበት። ኮፒ ፔስት ለዋለሁ ማለት ነው። ኢንተር ለዋለሁ። አሁን መጥቼ ፔስት አንድ ስቴፕ ወደኋላ እንዲመለስ ከፈለኩ ኤዲት ላይ መጥቼ አንዶ ኦር ኮንትሮል ዜድ ማድረግ ይችላል። አንዶ ብለው እዚህ ቅድም 3 ቴክስት ነበረ እንትን ያደረኩት ፔስት ያደረኩት። አሁን ግን ወደ 2 መለሰው፣ አንድ ስቴፕ ወደኋላ ስለመለስኩት ማለት ነው። ይሄንም ተመሳሳይ ከት ባደረገው ግን ከት ቆረጠው መልሼ ፔስት ባደረገው እንደዛኛው ድግግሞሽ አይኖረውም ማለት ነው። ራሱ ነው የሚያመጣልን ማለት ነው። ፋይንድ ያው እዚህ ጋር መቀየር የምንፈልገው ቴክስት ካለ ፋይንድ ላይ መታችሁ ፋይንድ ማለት ትችላላችሁ። ለምሳሌ እዚህ ጋር ዶግ የሚለውን ፋይንድ ማድረግ ፈለኩ። ዶግ ብዬ በቀስቶቹ ክሊክ እያደረኩ ቼክ ማድረግ እችላለሁ ማለት ነው።
አፕ ኤንድ ዳውን አሮዎች አሉ። እነሱን ክሊክ እያደረኩኝ የምፈልገውን ፋይል ሰርች ማድረግ እችላለሁ ማለት ነው። ፋይንድ ዘንድ ቀጣይ ደግሞ ፋይንድ ኔክስት ነው። ፋይንድ ፕሪቪየስ ሪፕለስ ስም መቀየር ከፈለኩ ለምሳሌ ዶግ የሚለውን መጀመሪያ ይሄ እንደነበረ አጽፈዋለሁኝ። ዶግ ሪፕለስ ዊዝ ካት ልበል። ካት ሪፕለስ ኦል እና ሪፕለስ እንላለን። ሪፕለስ ኦል ካላችሁት ሁሉንም ካራክተር ነው የሚቀይረው። እዚህ ጋር ዶግ የሚለውን ወደ ካት ሁሉንም ቀይራችኋል። ሪፕለስ ካላችሁት ደግሞ አንዷን ብቻ ነው የሚቀይረው ማለት ነው። ስለዚህ ሪፕለስ ኦል ማለት እዚህ ካት የሚለው ስለዚህ ስለማልፈልገው ምን ማድረግ ይችላሉ? እዚህ ጋር መጥቼ ካት የሚለውን ወደ ዶግ እንዲቀይረው አንድ ዶላር ከው አንድ እዚህ ዶግ የሚለው ተመለሰ ማለት ነው። go to replace go to ለምሳሌ ስንተኛው ላይ ስንተኛ ፓራግራፍ ሶስተኛ ላይ ወስዳችኋል። go to second እዚህ ጋር ሰከንድ ነው መጻፍ እችላለሁ። go to ላይን መስመር 2 ላይ እዚህ ጋር ከርሰራችሁ ብሊንክ ታደርጋለች። እቺ ብሊንክ የምታደርገው ነገር ምን ትባላለች? እቺኛዋ ከርሰር እናታለን ማለት ነው። ሶ ኖትፓድ ይሄን ይመስላል። እሺ ቀጣይ ወርድ ፓድ ነው። ወርድ ፓድ እንዴት አድርገን እንከፍታለን የሚለውን ነገር ላሳያችሁ። ስለዚህ እዚህ ሰርች ቦክስ ላይ እንመጣለን። ወርድ ፓድ ታይፕ እናደርጋለን። ወርድ ፓድ ብለን ከጻፍን በኋላ ክሊክ እናደርጋለን። አንዴ ክሊክ ስናደርግ ይከፈትልናል ማለት ነው። እዚህ ከላይ ያለው ታይትል ባር ይባላል። እዚህ ጋር ያሉት ሜኑ ባር ኦር ታብ ማለት እንችላለን። እዚህ ጋር ደግሞ ቱል ባር ኦር ምን ማለት ይችላል ሪበን ብለን መጥራት እንችላለን ማለት ነው። ሰው እዚህ ጋር እንደምታዩት ከኖትፓድ ይለያል። ኢንተርፌሱ የተወሰኑ ፊቸሮች አሉት ማለት ነው። ስለዚህ ከኖትፓድ የተሻለ ቱል አለው። ስለዚህ ለቅድሙ ታይፕ አድርግ ኩዊክ ብራውን ፎክስ ጃምፕስ ኦቨር ሌዚ ዶግ ብዬ ታይፕ አደረኩኝ። ዘን እዚህ ጋር ቅድም እንዳየነው ኮፒ ፔስት ማድረግ እንችላለን። ላይክ እንደ ኖትፓድ ላይ እንዳየነው ኮፒ እዚህ ጋር መተን መጨረሻ ላይ መተን ክሊክ አድርገን ኢንተር ካልን በኋላ ፔስት ማድረግ እንችላለን። ፔስት እያደረግን ነው እየደጋገምን ነው መሄድ እንችላለን ማለት ነው። ያው እዚህ ጋር ሰሌክት ስታደርጉት ሃይላይት ስታደርጉ እዚህ ጋር ኮፒ ያሳያችኋል። እዚህ ጋር ደግሞ ካት የሚለው ማለት ነው። እዚህ ካት አድርጌ መልሼ ፔስት ማድረግ እችላለሁ። እንደምታዩት እዚህ ጋር ፎንቱን መቀየር እችላለሁ። እዚህ ጋር ፎንቶች አሉ፣ የተለያዩ ፎንት አይነቶች አሉ። ከነዚህ ውስጥ ተመቸን መርጠን መቀየር እንችላለን ማለት ነው። እንደምታዩት እዚህ ጋር ፎንት ስታይሉን መቀየር እንችላለን። ቦልድ ማድረግ እንችላለን። ለምሳሌ ይህንን ታይምስ ኒው ሮማን እንበለውና ታይምስ ኒው ሮማን ብዬ ኢንተር አልኩት። ዘን እዚህ ጋር ይህን ክሊክ ብታደርገው ይሄ ሬጉላር የሆነ ፎንት ነው። እዚህ ጋር ደግሞ ቦልድ ያደርገዋል ማለት ነው። እዚህ ጋር ሳይዙን መጨመር ትችላላችሁ። ፎንት ሳይዙን ማሳደግ ትችላላችሁ። እዚህ ጋር እንደ ታይትል ከሆነ አንደርላይን ማድረግ ይቻላል ማለት ነው። ስታይሊክ እንዲኖረው ከፈለግ ደግሞ ኢታሊክ ማድረግ እንችላለን። እንደዚህ አይነት ነገሮችን መጠቀም ይቻላል ማለት ነው። ሌላ እዚህ ጋር ከስር ደግሞ የምታያቸው ሰብስክሪፕት እና ሱፐርስክሪፕት ኦፕሽኖች አሉ። እነዚህ ምንድን ናቸው? ለምሳሌ የኬሚካል ፎርሙላዎችን የሚሰሩ ከሆነ እነሱን እነዚህ መጠቀም እንችላላችሁ። ለምሳሌ H2O ብለን እንጻፍና ይህን ቱን ሁለትን ከስር ማድረግ ከፈለግን ሰሌክት እናደርጋለን። ይችን ክሊክ ስናደርግ ሱፐርስክሪፕት ምንድነው ሰብስክሪፕት ሆነልን ማለት ነው። ሰው ይሄንን ፎንቱን ላሳድገው። እዚህ ጋር ስታስጠጉት ነግራችኋል። ይሄኛው ግሮ ፎንት ይባላል፣ ፎንቱን ለማሳደግ ማለት ነው። ይችኛው ደግሞ ፎንቷን ለማሳነስ ማለት ነው። ሰው እዚህ ጋር ደግሞ እነዚህ አላይመንቶች ናቸው። ለምሳሌ ይሄን ቴክስት ላይን ራይት ሳይድ ላይ ለመውሰድ ከፈለኩ አላይን ቱ ራይት ማለት እችላለሁ። አላይን ቱ ሌፍት ማለት እችላለሁ። ሴንተር ላይ ማድረግ እችላለሁ ማለት ነው። እነዚህ አላይመንቶችን መጠቀም ትችላላችሁ። በፓራግራፍ መካከል ደግሞ ላይን ስፔሲንግ እንዲኖር ከፈለጋችሁ እዚህ ጋር ምንም ትላለች ታስጠጉት ራሱ ሆቨር ስታደርጉት ይነግራችኋል። ላይን ስፔሲንግ የሚል አለ። ለምሳሌ 2 ብታደርጉት ጋፑ በፓራግራፉ መካከል ወይ በላይኑ መካከል ያለው ጋፕ ይሰፋል ማለት ነው። እዚህ ጋር እንደገና ደግሞ ማጥበብ ትችላላችሁ። 1 ብታደርጉት ከኖርማሉ ይለያል ማለት ነው። እሺ
ቀጣዩ ፋይንድ ነው። ቅድም እንዳልኳችሁ ፋይንድ ላይ መተን የምንፈልገውን ነገር ሰርች ማድረግ እንችላለን። ለምሳሌ ዴዝ የሚለውን ሰርች ላድርገው። ዴዝ ብዬ ፋይንድ ኔክስት ብለው ያሳየኛል ያለበትን ቦታ ማለት ነው። ኦኬ ቀጣዩ ደግሞ ሪፕለስ ነው። ስሙን መቀየር ከፈለጉ ለምሳሌ ፋይንድ ራሱን ሰጥቶኛል። ክሌቨር ልበለው። ለምሳሌ ይሄን ክሌቨር ብዬ ጻፍ። ደን ቅድም ኖትፓድ ላይ እንዳየነው ሪፕለስ ማድረግ ይችላላችሁ። ሪፕለስ ኦል ማለት ይችላላችሁ። ለምሳሌ ሪፕለስ ኦል ልበለው፣ ሁሉንም ቀይሯል እዚህ ጋር እንደምታዩት ማለት ነው። ሰው የዛሬው ክላስ ይመስላል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።